አንዳንድ የሃይማኖት መሪዎች ማለት የአንድ ሃይማኖት አይደለም፣ በሁሉም አይነት ከወንጌል አማኞች ውጭ ያሉ የሃይማኖት መሪዎች እውነት ለህዝቡ የሚራሩ ከሆነ እውነት ለህዝቡ የሚያስቡ ከሆነ ስራቸው በትክክል ከእግዚአብሔርና ከህዝቡ መካከል እውነት የሆነውን ነገር ማድረግ ከሆነ ታዲያ የእግዚአብሔር ቃል እውነት የሆነውን ነገር ስናገር ወይም ሰዎች ወደ መዳን መንገድ ሲመጡ ወደ እውነተኛው መንገድ ወደ እውነት ወደ ሆነው ጌታ ሲመጡ ለምንድን ነው አምባጓሮ የሚፈጥሩት? እውነተኛ መሪ ናቸው? እውነተኛ እረኛ ናቸው? እውነተኛ አባት ናቸው? ወይስ በሃይማኖቱ የስም አሰጣጥ ውስጥ የተደረደረውን ስምና አንዱ በዝምድና አንዱ በአገሬው ልጅ አንዱ በተለያየ መንገድ የሚያገኘውን የስልጣን ርብርብ ነው የያዙት? እስኪ እኛ አባት የሚሉትን ሰምተን ከመጣም በኋላ እኔ ከእግዚአብሔር ቃል አንድ ስፍራ አነባለሁኝ። ጠይቄ ነበር። በኢትዮጵያ ውስጥ ትልቁ ችግር ምንድን ነው? የመጨረሻው ትልቁ ችግር ምንድን ነው? በክርስትና ውስጥ ክርስቲያን ያልሆነ ክርስቲያን መሆን፣ ክርስቲያን ሳይሆኑ ክርስቲያን መሆን። እንደዚህ እኮ ነው። በተለይ ቄሶቹ ቄስ የለም እዚህ አለ። ስንት ነው አላችሁ? እናንተም ምሰሩ ናችሁ፣ ቄሶች አይደላችሁ? ይኸው ቤተ ክርስቲያን አእምሯችን ውስጥ የለችም። ቤተ ክርስቲያን የምናገኘው ጥቅም ነው ያለው። እኛ ወንድሞቻችን ጵጵስና ከአእምሯቸው ቢኖር ጵጵስና የሚሰጠው ጥቅም እንጂ የጵጵስና ኃላፊነት ስላልገባቸው ነው ወጣ ብለው ቀሚስ አለባብሰው ጳጳስ ነን ያሉት። ጵጵስና የሚጠይቀውን ኃላፊነት የሚያቅሰው አይደለም ሌላ ልብስ ይላለብስ የራሱ ልብስ ይከብደዋል። እየሰማችሁኝ ነው? ለምንድን ነው እንደዚህ የሆነው ቢባል ክርስትና የሚባለው ጽንሰ ሐሳቡ ራሱ በአእምሯችን ውስጥ የለም። መንፈሳዊነት የሚባል ነገር የለም። እምንቆመው ለእንጀራ ብቻ ነው። አንድ ጊዜ ተረኞች ነን አሉ ቀዳሾች። ለምንድን ነው ተረኛ የሆናችሁት ብዬ ጠየቅኳቸው። ንገሩኝ እንጂ ለምንድን ነው ተረኛ የሆናችሁት? አልመልስልህ፣ ስለተቀጠራችሁ ነው። ኢትዮጵያ ውስጥ የሚቀድሰው ስለተቀጠረ ነው። የሚቆርበው ስለቀደሰ ነው። ያ ያልቀደሰ ሰው ሲቆርብ አይቻል አቅም ኢትዮጵያ ውስጥ ቄሱ ነው። ስለዚህ ቤተ ክርስቲያን ውስጥ ገብቶ 2 ሰዓት ተኩል ቁሞ ቅዱስ ቁርባን ሳይቆርብ አሜን ብሎ ይሄዳል። ምን ቄስ? እኔ ተናጋሪዎችም ሁላችሁም ወደ ውስጣችሁ እንድታስቡ ፈለገው። አዋቂነት መንፈሳዊነት አይደለም። በነገራችን ላይ የመጀመሪያው የክርስቶስን አምላክነት የመሰከረ ማን ነው? የመጀመሪያው ፍጡር ማን ነው? ንገሩኝ ቶሎ በሉ። ምንድን ነው? ሰይጣን። አውቄአለሁ፣ አንተ ማን እንደሆንክ አውቄአለሁ። ቅዱሱ የእግዚአብሔር ልጅ። በእውቀት እሱ ይበልጠናል፣ ግን ምን ይሆናል? አይድንም። ስለዚህ እውቀት ምንም አይደለም ውስጡ መንፈሳዊ ካልሆነ፣ መንፈሳዊ። ስለዚህ ከዚህ የምታሰለጥኗቸው ልጆችም የሚጽፉትም ምኖችም መንፈሳዊ እንዲሆኑ ያስፈልጋል። አንድ ሁለተኛ፣ እስካሁን እንዳደረጋችሁት ከጥቅም ጋር አታያይዙት። ስራ ከጥቅም ጋር ከተያያዘ ይሞታል። ሶስተኛ፣ የምትሰሩት ለምንድን ነው? ራዕይ ይኑራችሁ፣ ዓላማ ይኑራችሁ፣ የምትኖሩለት ዓላማ ይኑራችሁ። እነዚህን ካደረጋችሁ መስራት። እኔ ቃል አልገባላችሁም ይህን አረጋለሁ ለራሴ ማድረግ የማልችል ሰው የመዳን ቀን መቼ ነው? ዛሬ፣ አሁን ነው። ዛሬ አይደለም፣ አሁን ነው። የኛ ጊዜ አሁን ብቻ ነው። ካሁን በኋላ ምን እንደምንሆን አናውቅም። ስለዚህ አሁንን ለመኖር አሁን ስራ መስራት ያስፈልጋል። አባታችን ያሉትን እንደሰማችሁት ነው። መጽሐፍ ቅዱስ ደግሞ እንደዚህ ይነግረናል። የዮሐንስ ወንጌል ምዕራፍ 10 ቁጥር 11-12 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል። መልካም እረኛ ሕይወቱን ስለ በጎቹ አሳልፎ ይሰጣል ይልና ተቀጣሪው እረኛ ግን በጎቹ የእርሱ ስላልሆኑ ተኩላ ስመጣ ጥሏቸው ይሸሻል፣ ተኩላውም በጎቹን ይነጥቃል ይበትናቸውማል።
የሚሸሸውም ተቀጣሪ ስለሆነ እና በጎቹ ለበጎቹ ደንታ ስለሌለው ነው ይለናል። የሚሸሸው ተቀጣሪ ስለሆነ እና ለበጎቹ ደንታ ስለሌለው ነው ይለናል። ስለዚህ እነዚህ ተቀጣሪ የሆኑ እነዚህ የጥቅም ሰዎች፣ እነዚህ የሹመት ሰዎች፣ እነዚህ የገንዘብ ሰዎች፣ እነዚህ የስልጣን ሰዎች በጎች ምን በሉ? የእግዚአብሔርን ቃል ተመገቡ? መንፈሳዊ ሕይወታቸው ደና ነው ወይ? እንዲሁም ስለ መንፈሳዊ ነገር ይገባቸዋል ወይ? ይሄ አይደለም ይመለከታቸው። ምክንያቱም ማወቅ ያለባቸውን ነገር ሸምድደው ከሆነ ዓለም ላይ ይመጡና እውነቱ ይሄ ነው ብቻ ብለው ይነግሯቸዋል። ሰዎቹ በዛ ይደነዝዛሉ። እነሱ የራሳቸውን ቁማር ይጫወታሉ። ስለዚህ ጌታ ኢየሱስ ክርስቶስ የመጣው ለሹመትም አይደለም፣ ለስልጣንም አይደለም፣ ለግለሰብ ክብርም አይደለም። የመጣው በጨለማ ያሉትን ወደሚደነቅ ብርሃን ሊያመጣቸው ነው። በጠላት እስራት ውስጥ ያሉትን ወደ ሕይወት ሊያመጣቸው ነው። ወደ ነፃነት ሊያመጣቸው ነው። የምስራችን ወንጌል እንዲሰሙ ነው። ስለዚህ እናንተ ወንጌልን ደብቃችሁ፣ ወንጌልን ሸሽጋችሁ ሌላ ነገር የምትሸቃቅጡ ሰዎች እግዚአብሔር ይፈርዳል። ስለ በጎች እግዚአብሔር ይፈርዳል።